D.R.E. Dr. Dre, motherfucker. You know I'm mobbing with the D.O. double G. Yo. What's that? What's that? ሰላም እንዴት ናችሁ? ዋጓን ተመልሻለሁ። ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁ። እንደሚመቻችሁ ደግሞ ቪዲዮ በጣም እርግጠኛ ነኝ። ደግሞ 50 ሰብስክራይብ አስገቡኝ ብዬ ስላስገባችሁኝ በጣም ቴንኪዩ። አሁን ደግሞ 100 200 እንገባለን። ማድረግ ያለባችሁ መንካት ያለባችሁን ታውቃላችሁ። ይመቻችሁ። የቴሌ ሰራተኛ ከፍቅረኛው ጋር ሲገናኝ ለምን ወደፊት ለምንወልዳቸው ልጆች አሁን ሲም ካርድ ማን ስም አናወጣ? ገና ሳንቀባ ሌላ ሰው ብታገባስ? ኧረ በስመ አብ በይ ፍርዬ ትሙት። እኔ ካንቺ ውጪ ወደ ውጪ ላንቺ ያለ ፍቅር አንሊሚትድ ፓኬጅ እንደሆነ ታውቂ የለ እንዴ? እሺ የምትወደኝ ከሆነ ጋብዘኝ። ምን የጥሪ ማሳመሪያ ዘፈን ምናምን አይደለም፣ ቅቅል ጥብስ ምናምን። ቅቅል ጥብስ ምናምን? አዎ ያለኝ ቀሪ ሂሳብ አነስተኛ ነው። እባክህ ሂሳብህን ሙላ። ችጋራ ምንድነው? እቺ አንዴ ቱጂ አንዴ 5G ምናምን የሚቀያይራል። እኔ ስታስቢ ሞኝ መስልሻለሁ እንዴ? የሌሊት ጥቅል እንኳን ሰተሽ ለማታቂ ሴት ብር ማውጣው። የሌሊት ጥቅል ሰተሽ ለማታቂ አላለ። ይሄ ምልክት ማለት ሁላችንም ጥቃቱ የምናሳየው ምልክት ነውና ሁላችንም ጥቃቱ ጀለስ ጥቃት ውስጥ ነው ማለት ነው። ከኩላሊት ህመምህ ተፈውሰሃል። ስለዚህ የተገጠመልህን መተንፈሻ በጥስና ተራመድ አለው ነብይ መሰረት ታዬ። ዋቅጅራ ፈቃዱ የኩላሊት ህመምተኛ ነው። አሜሪካ ነው የሚኖረው። የአሜሪካ ዜግነትም አለው። ሐኪም ቤት ሄዶ ተመርምሮ የኩላሊት ህመምተኛ እንደሆነና የግድ ኦፕሬሽን መደረግ እንዳለበት ቀነቀጠሮ ተሰጥቶት መተንፈሻ ተገጥሞለት ይለያያሉ። ዋቅጅራ ፈቃዱ የኦፕሬሽን ቀን እስኪደርስ ድረስ ወደ ኢትዮጵያ ይመጣና የተለያዩ ነገሮችን ሲያደርግ ከቆየ በኋላ ወደ ነብይ መሰረት ጋር ይሄዳል። በጌታ በኢየሱስ ስም ከኩላሊት ህመም ተፈውሰሃል። ስለዚህ መተንፈሻውን የተገጠመልህን መተንፈሻ በጥሰውና ተራመድ አለው። ዋቅጅራ ፈቃዱም እንደተባለው አደረገ። መጨረሻው ዋቅጅራ ፈቃዱ አረፈ። ተጠያቂው ግን ማን ነው? በጣም ያሳዝናል። ተጠያቂው ግን ማን ነው? እስቲ መጠየቅ አለበት ወይስ የለበትም የሚለውን ነገር እስቲ ኮመንት ላይ ጻፉልኝ። ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት እንግዲህ እሱ ምን ይሄን መልእክቱን አስተላልፏል። ይሄን ቪዲዮ በጣም ቆየው ሳለቅና እኔ እንጃ፣ ግን አሁን ለቀዋለሁ። ይመቻችሁ። አንድ ፎቶ ላሳያችሁ። ምንም ከማውራቴ በፊት የነበርኩበትን ሁኔታ ጀስት እንድታውቁት አሁን ይሄንን የምነግራችሁ። እኔ በጣም ጎበዝ ሴት ነኝ። አይነው አውቀዋለሁ። ስለራሴም ቲክቶክ ላይ መጥቻው አላውቅም። እንደዚህ ሆኛለሁ፣ ተጎድቻለሁ ምናምን ብዬ ድመት ነሽ ታውቂያለሽ። ቢዝነስሽ ስትጀምሪ ሚያው፣ ሶሻል ሚዲያ ስትጀምሪ ሚያው፣ የሆነ ነገር ስትከፍቺ ሚያው፣ ራስሽን ለማክበር ስትሞክሪ ሚያው፣ ፋክን እንደ ነብር ያልጋ አዶናይና ጃኒ ከተለያዩ
ትልቁ ስራ የሰራው በነገራችን ላይ ቪዲዮ ውሸት ነው። እኔ በቅርብ ጊዜ አሁን በተጣሉ ጊዜ እንትን ያሉት ቪዲዮ መስሎ ነበር፣ ግን ቼክ ሳደርገው የቆየ ቪዲዮ ነው። እናንተም እንዳትሸወዱ ነው እንግዲህ። ትላንትና ጀምሮ ማለት ነው I don't know what's going wrong with my አናት፣ ግን አናቴ እንደዚህ እየተላላጠ ነው ማለት ነው። have you seen this? ትላንትና ነው ጀምሮ እንዴ እንዳለ በቃ ፍግፍግ ብሎ ነው የሚነሳውና ምን ላደርግበት? ምንድነው የምትመክሩኝ? ሲያስጠላዋል። ጨርቃ ግለ በጎመን ዘር ታሸውን ይሰማልሃል። እስክሪኑ ፈሶ ቆዳ እየሸሸ አረ እኔ የምር መፍትሄ ካለ ብዬ ነው ኮሜንት ጋር ቆዳ እየሸሸ አረ ኮሜንት አይነ ሸብራራ አስተማሪ ነው። አረ እኔ ገመቹ ነኝ። ሚኪያስ አልመጣም። እኔ ገመቹ ነኝ እንዴ ነቢል ሜላት ነኝ። አራት ቸርኒ አረ ገመቹ እኔ እንዴት አይነት ቀልድ ቀልድ እንደውም ዛሬ አላስተምራትም እወጣለሁ እንዴ። አረ ቸር እሱ መስኮት ነው። በመስኮት ዘንድ ይወጣል። አረ ጭዌ እና እስከዚህ ድረስ አይታችሁ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። 50 ሰብስክራይብ አስገቡኝ ብያችሁ 50 ስላስገባችሁኝ ቴንክ ዩ። አሁን እስቲ 100 አስገቡኝ። የሳይ ሰይጣን ያለባት ፍቅረኛ ይቅርታ በድዬሻለሁ። ከጓደኛሽ ጋር ከቤስት ፍሬንድሽ ጋር ቺት አድርጌብሻለሁ። እኔ ፍቅር ወይ እሱንም እኮ አውቃለሁ። ቁጭ በል እሷ አይደለችም ከቅርብ ጓደኛሽ ጋር አብሬያለሁ እኮ ነው ያልኩሽ። እኔ ቆንጆ ገብቶሻል አይደል? ምን ችግር አለው ታዲያ? እንዴ በዛ ላይ ልጅቷ አርግዣለሁ እያለች እኮ ነው። እኔ ፍቅር ልጅ ሊኖርና አብረን እናሳድገዋለን እንዴ? በይ ምን ትላለች እንጂ ከጓደኛሽ ጋር እኮ ነው አብሬ ያደርኩት። ምን አስበሽ ነው? ምን አሰብኩኝ እኔ? ምን አይ ከጓደኛሽ ጋር ምንም ችግር የለውም እያልሽኝ ልገይኝ የሆነ ነገር አስበሻል እንዴ? ታርታር በራዛ ልገይኝ ነው አንቺማ ምን የሆነ በኢየሱስ ስም እኔ እንደውም መለየት ነው የምፈልገው። እንዴ ምን አጠፋው? አንቺ ልገይኝ ነው እንዴ? ሰይጣኑ ነው የሚያወራው። ሴት ልጅ እንዴ ተብላ መቼስ እንዲያንም መልስ አመልስም። እንዲያነች ካለማ ፈጣሪ ይስጠኝ ይስጣችሁ ለእናንተም። ገን መተናል ጽዳት እንዳንተ የተባለለትን ሸፍ ይዘናል። አካሪያው ይልሻል ይልሻል። አቤት አከታተፍ ቤተሰቦቼ ፏ በጥራት እንቁላሉም ይመታል ከዛ ይቀጠቀጣል። አይጥ ነው አለኛው ሻ ቤተሰቦቼ እንደራታቱ ያናቱን ይዘሽ አሰሪው ቤተሰቦቼ እንቁላሉ በስሏል። አይጡም ዳቦን ይዞ ኮብልሏል። ማትሪክ የተፈተነበትም ወረቀት መጥቶ ማሸጊያ ሆኗል። ደረሰ ቤተሰቦቼ። አይ የተሻለ ነው ከሌሎቹ ከህንድ ፈዋዎች የተሻለ ነው የኛው። አይጧ ትደብራለች እንጂ ትንሽ የተሻለ ነው። እንዴ ቢገባ ነው እንዴ? በምን አይነት ስፒድ እየሄደ ቢሆን ነው? ታርፏል። ጽድት ያታተራረፈ አላለም። ሹፌሩ ግን የሚተርፍ አይመስለኝም እንዲህ በአናቱ ገብቶ። አረላሽ የሳ የዛሬ ቪዲዮአችን ይሄን ይመስላል። ቪዲዮ ከተመቻችሁ እስከዚህ ድረስ ካያችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎችም እንዲደርስ ሼር አድርጉ። ቀጣይ በሌላ ቪዲዮ እንገናኛለን። ይመቻችሁ።